እንደገና ይሄ አለው ለምንድን ነው የማይለቃቸው ይባላል የሚገርም ነገር በጣም ብዙ ስለሆነ ነው በስጉር እኮ የሚሰግድ በስጉር የሚሰግድ እንትን የሚል እኮ በስጉር እኮ ሲሄድ እኮ ይታያል በስጉር ስለማይታይ ነው ያ ግን ስለተጋለጸ ነው ወይ ከሌላም ሲመጣ ሲገባ ስለሚታይ ነው ያ የእናት አባት እርሾ ያስፈልጋል ገና ካለባበስ ጀምሮ ከልጅነት ጀምሮ ውዳሴ ማርያም ደግሞ ልጆችም ገና ከመጀመሪያ ጀምሮ በቃ በሰንበት ትምህርት ቤት በቆሎ ትምህርት ቤት እንደዚህ ውዳሴ ማርያም ደግሞ አፋቸውን በውዳሴ ማርያም ፈተው ቢሄዱ መቤት እየረዳቻቸው ነው የምትሄደው ቢያንስ እንኳን ሌላ ነገር ከውጭ እንኳን አይገባባቸውም እግዚአብሔር የሚያግዛቸዋል ለምን በዋዛ ፈዛዛ ይገባል አሁን ለምሳሌ እዚህ ጋር ስትጸልይበት አሁን ስትጸልይ አንዳንድ ጊዜ አይምሮን ስውር ያደርግም ልክ ውዳሴ ማርያም ደግሞ ስትነሳ ታያውል ስጨርስ ደግሜው አልደገምኩት የምትበት ጊዜ ማለት ያ በውስጥ ሆኖ እኮ ነው እሱ ያ ልብ እንዳይመስጥ ያደርጋል እንዳታለቅስ ያደርጋል ይቀመጣል በውስጥ አለ ያ ጥላት ያ ስላለ አሁን አይሰማም አያርግም ያችን በልምድ ብቻ ነው በልምድ በቃ ትጸልያለህ